ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ ቤተሰቦች ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮዎችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ዛሬም እንደ ቀድሞሉ በርካታ ስፖርታዊ መረጃዎች እጄ ላይ ይገኛሉ። ከናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ነው። ቀጥታ ወደ ስፖርታዊ መረጃዎች ስሻገር በአጫጭር የስፖርት መረጃዎች እጀምራለሁ። አንድሬ ቴርስቴገን ወደ አያክስ የሚያደርገው ዝውውር ተቋርጧል። ባርሴሎና የመጀመሪያ አረንጓዴ መብራት ሰጥቶ ነበር፣ ነገር ግን በደሞዝና በታክስ ችግር ምክንያት ድርድሮች ቆመዋል። ሆኖም ግን ስምምነቱ በቀጣዮቹ ቀናት ይቀጥላል ተብሎ ይጠበቃል ሲል መረጃ ዴቪድ ኦርንስቲን ከዚ አትሌቲክስ ይፋ አድርጎታል። ማይክል ኦሊሴ ሪያል ማድሪድን መቀላቀል ይፈልጋል፣ ነገር ግን ባየርን ሙኒኮች ተጫዋቹን የመልቀቅ ምንም ፍላጎት የላቸውም። ሪያል ማድሪዶች ደግሞ ዝውውሩን በመጫን ከባየርን ሙኒክ ጋር ያላቸውን አሪፍ ግንኙነት ማበላሸት አይፈልጉም። አሁን ላይ የሪያል ማድሪዶች ዋና ታርጌታቸው የማንቸስተር ሲቲው የመሃል ሜዳ ተጫዋች ሮድሪ ነው ሲል ይህንን መረጃ ቢልድ ስፖርት ዘግቦታል። ሃሪኬን እረፍቱን ጨርሶ ወደ ባየርን ሙኒክ ሲመለስ በአዲስ ውል ዙሪያ ከባየርን ሙኒክ አመራሮች ጋር ንግግር ለማድረግ ታቅዷል ሲል መረጃ ስካይ ስፖርት ዘግቦታል። ኢንተር ሚላኖች የያን ቤሴክን ውል እስከ 2031 ድረስ ለማደስ በቃል ደረጃ ከስምምነት ደርሰዋል ሲል መረጃ ጋዜጣ ዴሎ ስፖርት ዘግቦታል። በእንግሊዝ እግር ኳስ እንደ መድኃኒት ሊታዘዝ ነው እየተባለ ነው። ቤተሰቦች ይህን መረጃ ስካይ ስፖርት ዘግቦታል። በእንግሊዝ እግር ኳስ ጨዋታ መመልከት በሐኪሞች የድብርት መድኃኒት ሆኖ ሊታዘዝ እንደሚችል ተገልጿል። የእንግሊዝ ብሔራዊ የጤና አገልግሎት እግር ኳስን መመልከት የድብርት አንዱ ይፋዊ የሕክምና አማራጭ እንዲሆን እያጤነ መሆኑ ተነግሯል። ይህ ማለት ሐኪሞች በድብርት ህመም የተጠቃን ሰው የፕሪሚየር ሊግ ጨዋታ መርጠው እንዲመለከት ማዘዝ ይችላሉ ተብሏል። ይህ ሐሳብ የመነጨው በ12 አነስተኛ የሕክምና ተቋማት ላይ ተሞክሮ ውጤት በማሳየቱ መሆኑ ተገልጿል። የፕሪሚየር ሊግ ጨዋታ የታዘላቸው ሰዎች መሻሻል ማሳየታቸውና የአእምሮ ጤናቸውም መመለሱ ታውቋል ሲል መረጃውን ስካይ ስፖርት ዘግቦታል። በቶተናም ደስተኛ ያልሆነ መልቀቅ አለበት። የቶተናም ዋና አሰልጣኝ ሮቤርቶ ዲዘርቢ በክለቡ ደስተኛ ያልሆነ ተጫዋች እንዲለቅ ጠይቀዋል። በቶተናም መቆየት የማይፈልግ ደስተኛ ያልሆነ እዚህ በመሆኑ የማይኮራ ተጫዋች መልቀቅ አለበት ሲሉ ሮቤርቶ ዲዘርቢ አሳስበዋል። እዚህ በመሆኑ የሚኮራና የሚደሰት ተጫዋች እንፈልጋለን ያሉት አሰልጣኙ ወደ ስታዲየም ሲገባ በጥሩ መነቃቃት መግባት አለባቸው ተጫዋቾች ሲሉ ሮቤርቶ ዲዘርቢ በቶተናም ደስተኛ ያልሆነ ተጫዋች መልቀቅ አለበት ሲሉ አስጠንቅቀዋል። ሮቤርቶ ዲዘርቢ የቶተናምን የፊት መስመር ለማጠናከር ተራ ሳይሆን ጥራት ያለው አስፈላጊ ተጫዋች እንደሚፈልጉ ገልጸዋል ተብሏል። ከነዚህ ውስጥ አንዱ የማንቸስተር ሲቲው ሳቪኒዮ ነው። ዝውውሩ አሁንም በላቀ ድርድር ላይ ይገኛል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ሮሜሮን ማስፈረም እንፈልጋለን። ኢንተር ሚላን ክርስቲያን ሮሜሮን የማስፈረም ፍላጎት እንዳለው የክለቡ ስፖርቲንግ ዳይሬክተር ኡሲሊዮ አረጋግጧል። ሮሜሮን ማስፈረም እንፈልጋለን፣ የሚወራው እውነት ነው ሲሉ ስፖርቲንግ ዳይሬክተሩ ተናግረዋል። ቶተናምንና የተጫዋቹን ወኪል አነጋግረናቸዋል ያሉት ኃላፊው በቀጣይ የሚፈጠረውን እናያለን ብለዋል። አርጀንቲናዊ ተከላካይ ክርስቲያን ሮሜሮ በዚህ ክረምት ቶተናምን ሊለቅ እንደሚችል ሲዘገብ እንደነበር ይታወቃል ሲል መረጃውን ጋዜጣ ዴሎ ስፖርት ዘግቦታል። ፖል ፖግባ የቀድሞ ፈረንሳዊ የመሃል ሜዳ ተጫዋች እንዲህ ብሏል። በማንቸስተር ዩናይትድ እያለው የመጀመሪያ ትልቅ ደሞዜን ሳገኝ በጣም ተደስቼ ወደ አባቴ ሄድኩኝ። እሱም ልጄ ገንዘብን አታባክን፣ ደግሱ ሲያልቅ እንግዶቹ ይሄዳሉ፣ ሁሉም ነገርም ኳላ ይቀራል ሲል ነገረኝ። ችግር ውስጥ እስክወድቅና ቀደም ሲል ሁልጊዜም ይጎበኙኝ የነበሩ ብዙ ጓደኞቼ መጥፋታቸውን እስክገነዘብ ድረስ የአባቴ ንግግር አልገባኝም ነበር። አሁን ያሉኝ ብቸኛ የቅርብ ሰዎቼ ቤተሰቦቼ ናቸው እና ሁልጊዜም ቢሆን የአባቴን ምክር አስታውሳለሁ። ደግሱ ሲያልቅ እንግዶች ሁሉ ይሄዳሉ ሲል ተደምጧል። ይህንን ንግግር የተናገረው ከስካይ ስፖርት ጋር በነበረው ቆይታ ነው።
የሜሲ አባት ሕክምና የሚከታተሉበት የነበረው ክፍል ተዘርፏል እየተባለ ነው። ቤተሰቦችን መረጃ ሞንዶ ዲፖርቲቮ ዘግቦታል። የሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ የጤና እክል እንዳጋጠማቸው ተገልጾ ነበር። አሁን ላይም ጆርጅ ሜሲ ሕክምናቸውን የሚከታተሉበት የነበረው ክፍል በዘራፊዎች መዘረፉ ተነግሯል። ዘራፊዎቹ ከሕክምና ተቋሙ ኮምፒውተሮችን እና ሌሎች የኤሌክትሮኒክስ እቃዎችን መዝረፋቸው ተዘግቧል። የአካባቢው ፖሊስ ባለስልጣናት ከፍተኛ ክትትል ቢያደርጉም የተወሰዱትን እቃዎች ማስመለስ አልቻሉም ተብሏል። ዘራፊዎቹ ያንን ያደረጉት እቃውን ለመውሰድ ነው ወይንስ የሊዮኔል ሜሲን አባት የሕክምና መረጃ ለማግኘት የሚለው እየተጣራ ይገኛል ተብሏል። የሊዮኔል ሜሲ አባት የሕክምና ታሪክ በኮምፒውተሮች ውስጥ ስለመኖሩ ከተቋሙ የተረጋገጠ ነገር የለም ሲል ይህን መረጃ ሙንዶ ዲፖርቲቮ ዘግቦታል። በሌላ መረጃ ሊቨርፑል የያን ዲዮማንዴን ዝውውር አለመሳካቱን ተከትሎ ብራድሊ ባርኮላ የመጀመሪያው ኢላማ ሆኗል ተብሏል። መረጃውን ሜን ስፖርት ዘግቦታል። ይሁን እንጂ ፒኤስጂ ተጫዋቹን ለመሸጥ ፈቃደኝነቱን አለማሳየቱ ተዘግቧል። እንዲሁም የተጫዋቹን የመሸጫ ዋጋ ከ100 ሚሊዮን ፓውንድ በላይ ማድረጉ ለመደራደር ውስብስብ እንዳደረገባቸው ተገልጿል። በሌላ በኩል ሊቨርፑል አነስተኛ ዋጋ ያለውን የሞናኮን ተጫዋች ማሃኒስ አኪዮሽን መጠየቁም ተነግሯል። የባርኮላ ዝውውር ለረጅም ጊዜ ከተጓተተ ሊቨርፑል በገበያው ላይ ሌሎች ኢላማዎችን እንዳያጣም ሰግቷል ነው የተባለው። ይህ በእንዲሁ እንዳለ ፌዴሪኮ ኬሳ የሚለቅ ከሆነ ሊቨርፑል ተጨማሪ አጥቂ ሊያመጣ እንደሚችል ታውቋል ሲል ይህን መረጃ ሜን ስፖርት ዘግቦታል። ብራድሊ ባርኮላ በፒኤስጂ ቤት ውሉን እንደማያራዝም ለፒኤስጂ ባለስልጣናት ታውቋል። ሊቨርፑሎችም በዚህ የዝውውር መስኮት በዋነኛነት የሚፈልጉት የመጀመሪያ ተመራጭ ተጫዋቸው ብራድሊ ባርኮላ እንደሆነ አሳውቀዋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ሊቨርፑሎች የቼልሲውን የክንፍ መስመር ተጫዋች ፔድሮ ኔቶንም በክንፍ ቦታ ላይ ለአማራጭነት ከያዟቸው ተጫዋቾች ዝርዝር ውስጥ አካተውታል ተብሏል። ሊቨርፑሎች በያን ዲዮማንዴ ዝውውር ላይ ባጋጠማቸው መሰናክል ምክንያት ትኩረታቸውን ያዞሩ ሲሆን ኔቶ ወደ አንፊልድ ለማምራትም ፈቃደኛ እንደሆነ ተገልጿል። ኔቶ በፈረንጆቹ 2024 ከ50 ሚሊዮን ፓውንድ በላይ በሆነ ክፍያ ቼልሲን የተቀላቀለ ሲሆን እስከ 2031 ድረስም የሚያቆየው የረጅም ጊዜ ኮንትራት አለው ሲል ይህን መረጃ ዴቪድ ኦርንስቴን ከዚ አትሌቲክስ ዘግቦታል። ሊቨርፑሎች በጄድ ስፔንስ ላይም ፍላጎት አላቸው ተብሏል። ክለቡ ኮነር ብራድሊ እስኪመለስ ድረስ የመጀመሪያ ምርጫ ያልሆነ ተጫዋች ላይ ብዙ ገንዘብ ከማውጣት ይልቅ በቀኝ ተከላካይ ቦታ ላይ መሸፈን የሚችል ወይንም በቀኝ ተከላካይ ላይ በውሰት የሚመጣ የመሃል ተከላካይ የማስፈረም ፍላጎት አላቸው ተብሏል። ጄድ ስፔንስ ከነዚህ ውስጥም ይካትታል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ኮሞች ቻሉባን ለማስፈረም ወደ 26 ሚሊዮን ፓውንድ የሚጠጋ ዋጋ ለሶስተኛ ጊዜ ለቼልሲ አቅርበዋል ተብሏል። ቼልሲ የጠየቀው ዋጋ ግን ወደ 30 ሚሊዮን ፓውንድ እና ተጨማሪ 5 ሚሊዮን ፓውንድ ይጠጋል። በሳምንቱ መጨረሻ በሁለቱ ክለቦች መሃል ያለው ንግግር የተፋጠነ ነው ሲል ይህንን መረጃ ሜን ስፖርት ዘግቦታል። ሜሲ የሜጀር ሊግ ሶከር ኮከቦች ጨዋታ ላይ አይሳተፍም እየተባለ ነው። አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ የአሜሪካ ሜጀር ሊግ ሶከር ኮከቦች ጨዋታ ላይ በድጋሚ እንደማይሳተፍ ተገልጿል። ይህንን መረጃ ማርካ ስፖርት ዘግቦታል። ሊዮኔል ሜሲ በጨዋታው የማይሳተፈው በዓለም ዋንጫው ምክንያት እረፍት ስላስፈለገው መሆኑ ተነግሯል። ምንም ጉዳት ሳያስተናግዱ በዚህ ጨዋታ አለመሳተፍ በሊጉ አንድ ጨዋታ ያስቀጣ ነበር። ይሁን እንጂ ሊዮኔል ሜሲ በዚህ ዓመት ከሊጉ አንድ ጨዋታ ቅጣት እንደማይጣልበት ተገልጿል። ሊዮኔል ሜሲ ባለፈው ዓመት ይህንን ጨዋታ አለማድረጉን ተከትሎ የአንድ ጨዋታ እገዳ ተጥሎበት እንደነበር የሚታወስ ነው። በተጨማሪም ሮድሪጎ ዲፓውልም በተመሳሳይ በጨዋታው ላይ እንደማይሳተፍ ታውቋል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ማንቸስተር ሲቲ የተጫዋቹን ውል አራዘመ። ቤተሰቦች ይህን መረጃ ስካይ ስፖርት ዘግቦታል። ማንቸስተር ሲቲ የኋላ መስመር ተሰላፊው አብዱኮደር ኩዛኖቭን ኮንትራት ለተጨማሪ ዓመታት አራዝመዋል ተብሏል። የ22 ዓመቱ ተከላካይ አብዱኮደር ኩዛኖቭ በማንቸስተር ሲቲ ውሉን እስከ 2031 ድረስ አራዝመዋል። ተጫዋቹ ማንቸስተር ሲቲ ካሉት ጥሩ የኋላ መስመር ተጫዋቾች መካከል አንዱ ሆኖ ይገኛል። ኩዛኖቭ ከፊርማው በኋላ አሁን ላይ አዲስ ፈተና አለኝ፣ ለኤንዞ ማሬስካ ራሴን ማሳየት አለብኝ፣ ያንን ለማድረግም ቁርጠኛ ነኝ ሲል ተደምጧል። ማንቸስተር ሲቲዎች የባርሴሎናውን አማካይ ማርክ በርናልን ለማስፈረም ፍላጎት አሳይተዋል። ነገር ግን ባርሴሎና ተጫዋቹን የመሸጥ ምንም ፍላጎት የለውም ሲል ይህንን መረጃ ሞንዶ ዲፖርቲቮ ዘግቦታል።
ማንቸስተር ሲቲዎች አዩብ ቡአዲን ሞሮኮዊውን የመሃል ሜዳ ተጫዋች ለማስፈረም የመጀመሪያ የሆነ የ77 ሚሊዮን ፓውንድ ጥያቄ ለማቅረብ በዝግጅት ላይ ይገኛሉ ተብሏል። ሌሎች ከተጫዋቹ ዝውውር ከ100 ሚሊዮን ዩሮ በላይ እንደሚፈልጉ ከዚህ በፊት ማሳወቃቸው ይታወሳል ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። በሌላ መረጃ ማንቸስተር ዩናይትድ ተጨማሪ የመሃል ሜዳ ተጫዋች ማስፈረም ይፈልጋል ተብሏል። ማንቸስተር ዩናይትዶች የመሃል ሜዳቸውን በድጋሚ ማጠናከር እንደሚፈልጉ ተዘግበዋል። የኒውካስትል ዩናይትዱ ተመላላሽ ሉዊስ ሃለም የክለቡ አንዱ ኢላማ መሆኑን ይህን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትዶች ለማስፈረም የሚያስቡ ተጫዋች ክለቡን ለመቀላቀል ዝግጁ ከሆነ ብቻ መሆኑ ታውቋል። በሌላ በኩል ማንቸስተር ዩናይትድ ሊሳንድሮ ማርቲኔዝ ያጋጠመው ጉዳት ከባድ ነው የሚል ፍራቻ ያላቸውም ተብሏል። ሊሳንድሮ ማርቲኔዝ በውድድር ዓመቱ መጀመሪያ ዝግጁ ይሆናል ተብሎም እንደሚጠበቅ ተገልጿል። ማቲያስ ዴሊት ግን በቅርቡ ወደ ሜዳ እንደማይመለስ ታውቋል ሲል መረጃ ዘ አትሌቲክስ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች ከማንቸስተር ዩናይትድ ጋርም ትሪብል ያሳካው ድዋይት ዮርክ ስለ ስሎቫኒያዊ አጥቂ ቤንጃሚን ሴሽኮ አስተያየቱን ሰጥቷል። በቀጣይ የውድድር ዘመን ራሱን ይበልጥ እንዲያሳይ አሳስቦታል። በቀጣይ የውድድር ዘመን ቤንጃሚን ሴሽኮ ከ25 ግቦች በላይ ማስቆጠር አለበት ሲልም አሳስቦታል የተባለው ሴሽኮ በቀጣይ ለማንቸስተር ዩናይትድ 25 ግቦችና ከዛ በላይ ማስቆጠር አለበት። ሊያሳካው የሚገባው ነገር ነው በማለት ለተጫዋቹ ግብ አስቀምጦለታል። እንዲያውም ይህ የግብ መጠን በኮንትራቱ ላይ በግልጽ ተጽፎ ሊቀመጥ ይገባል ብሏል። አክሎም ይህንን ካደረገ ይበልጥ ጎልቶ መታየት ይችላል፣ እንዲሁም ቡድኑን ወደሚገባው ደረጃ ማድረስ ይችላል ብሏል። ስለ ተጫዋቹ ብቃት ያነሳው ዮርክ ይህንን የማድረግ ችሎታ አለው፣ ሙሉ አቅሙን ሜዳ ላይ ሳይሰስት የሚሰጥ እንዲሁም ለቡድኑ እጅግ በጣም አስፈላጊ ተጫዋች ነው ሲል ተደምጧል። ሪያል ማድሪዶች የማንቸስተር ዩናይትድ ኢላማ ለሆነው ኦሬሊያን ቹዋሚኒ የ3 ዓመት ውል ማራዘሚያና የተሻሻለ ደሞዝ ያቀረቡለት ሮድሪን ማስፈረም እንደማይችሉ ስላሰቡ ነበር ተብሏል። አሁን ግን ሮድሪ ሊገኝ እንደሚችል ተረድተዋል። ሆኖም ትልቅ ግዢ ከፈለጉ ትልቅ ሽያጭ ማካሄድ ይኖርባቸዋል ተብሏል። በአሁኑ ወቅትም በርካታ የዝውውር እንቅስቃሴዎችን የተመለከቱ ሲሆን የቹዋሚኒን ውል ካራዘሙ ለተጫዋቹ ከፍ ያለ ዋጋ ለመጠየቅ ሊረዳቸው ይችላል። ለተጫዋቹ ከፍ ያለ ዋጋ የሚያቀርብም ክለብ ካለ ቹዋሚኒን ለመሸጥ ዝግጁ ናቸው። ይህም ለማንቸስተር ዩናይትድ መልካም ዜና ነው ሲል ይህን መረጃ ማርካ ስፖርት ዘግቦታል። እንዲሁም ሪያል ማድሪዶች ለሮድሪ ወኪል እንዳሳወቁት ከሆነ ሮድሪ በማንቸስተር ሲቲ ቤት ይከፈለው የነበረውን ደሞዝ ያክል ሪያል ማድሪዶች ለተጫዋቹ ለመክፈል አላሰቡም። ሪያል ማድሪዶች ለሮድሪ የሚከፍሉት ደሞዝ በማንቸስተር ሲቲ ቤት ይከፈለው ከነበረው ደሞዝ ያነሰ ነው ሲል ይህንን መረጃ ማርካ ስፖርት ዘግቦታል። የውስጥ ምንጮች እንደሚጠቁሙት ከሆነ ፒኤስጂ ሮድሪን ለማስፈረም ፍላጎት አለው የሚለው ወሬ የመጣው ዋናው ምክንያት ክለቡ ሪያል ማድሪድ ያን ዲዮማንዴን ለማስፈረም ባደረገው ከፍተኛ ጥረትና ጣልቃ ገብነት በመበሳጨቱ ነው ተብሏል። ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ይህም የሆነው ፒኤስጂ ከዚህ ተጫዋች ጋር ለሳምንታት ያህል ድርድር ሲያደርግ ቆይቶ ስለነበረ ነው ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ አርሰናል አዲስ ሂሳብ ሊያቀርብ ነው እየተባለ ነው። አርሰናል በቀጣይ ቀናት በብሩኖ ጉማሬሽ ዝውውር ዙሪያ ከኒውካስትል ዩናይትድ ጋር አዲስ ውይይት ያደርጋል ተብሏል። መድፈኞቹ ከኒውካስትል ዩናይትድ ጋር ከስምምነት ለመድረስም ጥረት እንደሚያደርጉ ተዘግቧል። አርሰናል ቀድሞውን ከብራዚላዊ አማካይ ብሩኖ ጉማሬሽ ጋር በግል ከስምምነት መድረሱ ይታወቃል። መድፈኞቹ ለማቅረብ ያዘጋጁት አዲስ የዝውውር ሂሳብም ከ70 ሚሊዮን ፓውንድ በላይ መሆኑ ታውቋል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ከብሩኖ ጉማሬሽ ጋር በተያያዘ ኤዲሃው ስለ ጉማሬሽ ቆይታ እንዲህ ብለዋል። የኒውካስትል ዩናይትዱ አሰልጣኝ ኤዲሃው ስሙ ከአርሰናል ጋር እየተያዘ ስለሚገኘው ብሩኖ ጉማሬሽ ቆይታ እንደማያውቁ ተናግረዋል። ብራዚላዊ አማካይ ብሩኖ ጉማሬሽ አርሰናልን መቀላቀል እንደሚፈልግ ማሳወቁ አይዘነጋም። አሰልጣኝ ኤዲሃውን በበኩላቸው የቡድናቸው አምበል ብሩኖ ጉማሬሽ እንዲቆይ እንደሚፈልጉ ተገልጿል። እረፍት ላይ የሚገኘው ተጫዋቹ በሚቀጥለው አርብ ወደ ክለቡ ይመለሳል ተብሎ ይጠበቃል። በጉማሬሽ የወደፊት ቆይታ ዙሪያ ምን እንደሚፈጠር አላውቅም፣ እኔ የዚህ ጉዳይ ወሳኝ አይደለሁኝም ሲሉ አሰልጣኝ ኤዲሃው ተደምጠዋል።
ከአርሰናል ጋር በተያያዘ አርሰናል ቪኒሺየስን ማስፈረም ይፈልጋል እየተባለ ነው። የሰሜን ለንደኑ ክለብ አርሰናል ቪኒሺየስ ጁኒየርን ከሪያል ማድሪድ ለማስፈረም እንቅስቃሴ መጀመሩ ታውቋል ብሏል። ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ከፋብሪዞ ሮማኖ በተጨማሪም ሌሎች ትላልቅ ታማኝነት ያላቸው የስፖርት ጋዜጠኞችም ይህንን መረጃ እያስተጋቡት ይገኛል። የዝውውር ሁኔታው ገና በመጀመሪያ ደረጃ ላይ መሆኑ ሲገለጽ የክለብ ለክለብ ንግግር አልተጀመረም ተብሏል። ይሁን እንጂ በአርሰናል አስተዳደር ውስጥ በሁሉም ደረጃዎች ላይ ያሉ ሁሉም ኃላፊዎች ዝውውሩን ማጽደቃቸው ተነግሯል። አርሰናል ተጫዋቹን የሚገዛበት ሁኔታ ሪያል ማድሪድ ውሉን ለማራዘም በሚያደርገው ንግግር ላይ የተመረኮዘ መሆኑ ተገልጿል። ሪያል ማድሪድና ቪኒሺየስ ጁኒየር እስካሁን ድረስ ከስምምነት ያልደረሱ ሲሆን ሎስ ብላንኮቹ እሱን በነጻ መልቀቅ እንደማይፈልጉ ተነግሯል። ቪኒሺየስ ጁኒየር ኮንትራት መፈረም ካልቻለ ሪያል ማድሪዶች ተጫዋቹን በዚህ ክረምት የዝውውር መስኮት መልቀቅ ይፈልጋሉ። ምክንያቱም ቪኒሺየስ ጁኒየር በሪያል ማድሪድ ቤት ያለው ኮንትራት የ1 ዓመት ብቻ ኮንትራት ይቀረዋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። ቼልሲ እና ማንቸስተር ዩናይትድ የቪኒሺየስ ሁኔታን እየተከታተሉ ሲሆን ማንቸስተር ሲቲና ሊቨርፑልም ከፍተኛ ፍላጎት እያሳዩ ያሉ ሌሎች ክለቦች ናቸው። ፓሪስ ሴን ጀርመንም የተጫዋቹን ሁኔታ እየተከታተለ ይገኛል ተብሏል። በተጨማሪም ከአርሰናል ጋር በተያያዘ አክሰል ዶንቼ ወደ አርሰናል ዊጎ ብሏል። ይህን መረጃ ፋብሪዞ ሮማኖ ዘግቦታል። የ16 ዓመቱ ተጫዋች ከካርዲፍ ሲቲ ወደ አርሰናል ይቀላቀላል። የሕክምና ምርመራውንም አጠናቋል። ዊጎ ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ቤተሰቦች ይህንን አዲስ የዩቲዩብ ቻናል ሰብስክራይብ ስላደረጋችሁ ከልብ አመሰግናለሁ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ በድጋሚ ማመስገን እፈልጋለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።